እስራኤል ትላንት ሌሊት በሰነዘረችው ድንገተኛ ጥቃት የኢራኑ የደህንነት ሚኒስትር እስማኤል ሃቲቭን መግደሏን በይፋ አስታውቃለች። ይህ ጥቃት የተፈጸመው ሌላኛው የኢራን ከፍተኛ ደህንነት ባለስልጣን አሊ ላሪጃኒ በተገደሉ በ24 ሰዓታት ውስጥ መሆኑ የኢራን ከፍተኛ አመራሮች ስጋት ላይ ጥሏቸዋል። በተመሳሳይ ሰዓት እስራኤል በሊባኖስ ዋና ከተማ ቤይሩት ላይ መጠነ ሰፊ የአየር ድብደባ እያካሄደች ትገኛለች። የቢቢሲው ዘጋቢ ዋይር ዴቪስ ከስፍራው እንደዘገበው ጥቃቱ የሄዝቦላ ይዞታ ተብሎ በማይታወቁ የንግድና የሆቴል ማዕከላት ላይ ያነጣጠረ ሲሆን በከተማው መሃል የሚገኝ አንድ ትልቅ ህንፃ ሙሉ በሙሉ መደርመሱን ገልጿል። የአሜሪካው አጥር በበኩሉ በሆርሙዝ የባህር ወሽመጥ አቅራቢያ የሚገኙ የኢራን የሚሳኤል ጣቢያዎችን ኢላማ ያደረገ ጥቃት መፈጸሙን አስታውቋል። አሜሪካ በዚህ ጥቃት ላይ ዲፕ ፔኔትሬተር ወይም መሬት ውስጥ ሰልቀው የሚገቡ በንከር በስተር ቦምቦችን የተጠቀሙ ሲሆን ዓላማውም በኢራን ተዘግቶ የሚገኘውን የነዳጅ ማስተላለፊያ መስመር ለማስከፈት እንደሆነ ተገልጿል። ኢራንና አጋሮቿ በሰነዘሩት ያጸፋ ጥቃት በእስራኤል ቴልአቪቭ 2 ሰዎች ሲገደሉ በዱባይ፣ ኳታር፣ ኩዌት፣ ኢራቅ፣ ባህሬንና ሳውዲ አረቢያ የሚሳኤልና የድሮን ፍንዳታዎች ተሰምተዋል። በኢራን ውስጥ የሚገኙ ዜጎች በከፍተኛ ድንጋጤ ውስጥ የሚገኙ ሲሆን አንዲት የቴህራን ነዋሪ ለቢቢሲ በሰጠችው ቃል ከቤት መውጣት በህይወት የመቆመር ያህል ይሆናል በማለት የሁኔታውን አሳሳቢነት ገልጻለች። እስማኤል ሃቲቭና አሊ ላሪጃኒ በ24 ሰዓት ልዩነት ውስጥ መገደላቸው የሚያሳየው አንድ ትልቅ እውነት አለ። የኢራን የውስጥ ደህንነት መዋቅር ሙሉ በሙሉ በእስራኤል ቁጥጥር ስር መውደቁን ነው። ሞሳድ የት እንደሚገኙ፣ ከማን ጋር እንደሚነጋገሩና መቼ እንደሚንቀሳቀሱ ቀጥተኛ መረጃ አለው ማለት ነው። ይህ ታርጌት አሳሲኔሽን ወይም ታቅዶ የሚፈጸም ግድያ ኢራን በራሷ ምድር ላይ መሪዎቿን መጠበቅ እንዳልቻለች የሚያሳይ ነው ይላሉ። ለበለጠ መረጃ ቻናላችንን ሳብስክራይብ በማድረግ ይከታተሉን። ጤና ይስጥልን።